ሰላም ሰላም የታይፕ ግዕዝ ኪቦርድ ተጠቃሚዎች፣ በዚህ ቪዲዮ የማሳያችሁ እንዴት ነው ከኢሜጅ ላይ ቴክስትን ኤክስትራክት አድርገን የመጻፊያ ፊልድ ላይ ማስቀመጥ የምንችለው የሚለውን ነው። ልክ እንደከፈታችሁት እዚህ ጋር የቲ ምልክት ያለቻትን እሷን ክሊክ ታደርጉና ያሉትን ቋንቋዎች ያስመርጣችኋል። ይህ ማለት ኢሜጁ ላይ ያለው ቋንቋ ማለት ነው። በአማርኛ፣ በአረብኛ እና በላቲን ቋንቋ የተጻፈ ኢሜጅ ከሆነ ከሶስቱ መጠቀም ትችላላችሁ ማለት ነው። ላቲን ከሆነ እንግሊዘኛ እና የእንግሊዘኛ አልፋቤትን ተጠቅመው የሚጻፉ ፊደላትን በጠቅላላ ያካትታል ማለት ነው። ይህንን ለመጠቀም መጀመሪያ ሞዴሉን ዳውንሎድ ማድረግ አለብን። አሁን አማርኛውን ዳውንሎድ ላድርግ። ዳውንሎድ እያደረገ ነው። ዳውንሎድ እስኪያደርግ አድርጎ እስኪጨርስ እንጠብቀዋለን። አረበኛውንም ዳውንሎድ እናደርጋለን። የላቲኑ ትንሽ ሳይዙ ወደ 30 ሜጋባይት ምናምን ስለሚሆን እሱን በዚህ ኤግዛምፕል ዳውንሎድ አላደርገውም። እናንተ እንግሊዘኛ እና ሌሎች በእንግሊዘኛ ፊደላትን ተጠቅሞ የሚጻፉ ኢሜጅ ካላችሁ የላቲኑን ማውረድ አለባችሁ። አሁን ዳውንሎድ አድርጎ ጨርሷል። ኢሜጅ ላይ ያለው አማርኛና የአረበኛ ጽሑፍ ቅልቅል ከሆነ አማርኛንም አረበኛንም ሰሌክት ታደርጋላችሁ። አማርኛ ብቻ ከሆነ አማርኛውን ብቻ ሰሌክት ታደርጋላችሁ ማለት ነው። እንግሊዘኛ ከሆነ እንግሊዘኛ ብቻ፣ እንግሊዘኛና አማርኛ የተቀላቀለ ኢሜጅ ከሆነ እንግሊዘኛውንም አማርኛውንም ላቲን የሚለውን ዳውንሎድ አድርጋችሁ ሁለቱንም ሰሌክት ማድረግ ትችላላችሁ። አሁን በዚህ ኤግዛምፕል የማሳያችሁ አማርኛውን ስለሆነ አማርኛውን ብቻ ሰሌክት አደርጋለሁ ማለት ነው። አረበኛ ካለው አረበኛውን ሰሌክት ማድረግ ትችላላችሁ። ልክ ሰሌክት ስታደርጉ እዚህ ጋር ፒክ ኢሜጅ የሚል ኦፕሽን ይመጣል። እሱን ክሊክ ስታደርጉ ኢሜጁን ያስመርጣችኋል ማለት ነው። ዳውንሎድ የምታደርጉት ሞዴሉን አንድ ጊዜ ብቻ ነው። አሁን ፒክ ኢሜጅ የምትለውን ክሊክ ሳደርግ ወደ ኢሜጅ ይወስደኛል። ከዛ የምፈልገውን ኢሜጅ ሰሌክት አደርጋለሁ። ስለዚህ ኢሜጁን ፕሮሰስ እያደረገ ነው። ፕሮሰስ አድርጎ ጨረሰ። ይህን ይመስላል ማለት ነው። ከኢሜጁ ላይ ኤክስትራክትድ የተደረገው ቴክስት ማለት ነው። አማርኛ ቴክስት ነው። እናንተ አንዳንድ ግድፈቶች ይኖራሉ፣ እነሱን ማስተካከል ትችላላችሁ። አረበኛ ደግሞ ከሆነ አሁን ውጪ የቴክስት ስካን ምልክቷን ክሊክ ታደርጉና አረበኛ ሰሌክት ተደርጓል። ከዛ ፒክ ኢሜጅ እና የአንድ አረበኛ ጽሑፍ ያለበትን ሰሌክት አደርጋለሁ ማለት ነው። ሰው እዚህ ጋር እንደምታዩት አረበኛውን ኤክስትራክት አድርጓል። ግን ፎቶ ላይ የነበረው አረበኛ እና እንግሊዘኛ ነበረ ሁለቱም። እኔ የላቲኑን ሞዴል ዳውንሎድ ስላላደረግኩኝ በእንግሊዘኛው ቦታ አማርኛን የጠቀመው ማለት ነው። ስለዚህ እናንተ ምን ታደርጋላችሁ ማለት ነው? ላቲኑን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። አመሰግናለን። ታይፕ ግዕዞች ነው።